ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹ። በዋግ ኽምራ ብሔረሰብ አስተዳደር ዞን በደረሰ የትራፊክ አደጋ የ20 ሰዎች ሕይወት ሲያልፍ በ62 ሰዎች ደግሞ ከባድና ቀላል የአካል ጉዳት መድረሱ ተገለጸ። በሌላ ዜና በደቡብ አፍሪካ ጆሃንስበርግ ከተማ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን ታውቋል። ኢትዮጵያውያኑ የተገደሉት በአንድ ምግብ ቤት ውስጥ በመመገብ ላይ እንዳሉ ነው። ባህሬን አስፈላጊ ተቋሞቿን ፎቶ በማንሳት ለኢራን አስተላልፏል ያለቻቸውን 5 ሰዎች የዕድሜ ይፍታህ እስር ወስናለች። የባህሬን አቃቤ ሕግ እንዳለው ፍርደኞቹ በሽብርና ግጭት በመቀስቀስ ተከሰው ጉዳያቸው በሀገሪቱ ከፍተኛ የወንጀል ችሎት ሲታይ ከቆየ በኋላ ነው ዛሬ ውሳኔው የተላለፈው። አሜሪካ ኢራን ያቀረበቻቸው የመደራደሪያ ሐሳብ እያጠነቻቸው መሆኑን አስታወቀች። ኢራን በፓኪስታን በኩል በጽሑፍ ያቀረበቻቸው የመደራደሪያ ነጥቦች ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከደህንነት አማካሪያቸው ጋር በትላንትናው ዕለት መወያየታቸውን ታውቋል። በኢንዶኔዥያ በጃካርታ አካባቢ ዛሬ ሌሊቱን ለዛሬ አጥቢያ በደረሰ የባቡር አደጋ የሞቱ ሰዎች ቁጥር 14 መድረሱን የሀገሪቱ ባለሥልጣናት አስታወቁም። ጀርመን 25 የአፍጋኒስታን ዜጎች በአስገዳጅ ወደ ሀገራቸው እንዲመለሱ ማድረጓን አስታወቀች። በልዩ በረራ ወደ ሀገራቸው እንዲመለሱ የተደረጉ አፍጋኒስታናውያን የተለያየ የወንጀል ድርጊት ላይ የተሳተፉ ናቸው ተብሏል። ዜና በዝርዝር። በዋግ ኽምራ ብሔረሰብ አስተዳደር በደረሰ የትራፊክ አደጋ የ20 ሰዎች ሕይወት ሲያልፍ በ62 ሰዎች ላይ ደግሞ ከባድ እና ቀላል የአካል ጉዳት መድረሱን ተገለጸ። አደጋ የደረሰው መነሻው እብናት ከተማ አድርገው ወደ ሰቆጣ በመጓዝ ላይ በነበረ የአይሱዚ የጭነት መኪና ላይ ነው። መኪናው በደሃና ወረዳ 09 ቀበሌ ልዩ ስሙ ግድ ዋሻ በተባለ ቦታ ላይ ሲደርስ በመገልበጡ እንደሆነ የአካባቢው ነዋሪዎች ለዶይቼ ቬለ ተናግረዋል። የአደጋ ሰለባዎች በሙሉ የጻግብጄ ወረዳ 06 ቀበሌ ነዋሪዎች መሆናቸውን የቀበሌው አስተዳዳሪ አቶ ገብረ ይግዛው አረጋግጠዋል። ነዋሪዎቹ ባለፈው ክረምት በረዶ ቀላቅሎ በጣለ ዝናብ ምክንያት ሰብላቸው በመውደሙ ለምግብ እጥረት ተጋልጠው ወደ ተለያዩ ከተሞች ተሰደው የቆዩ ነበሩ። አደጋው የደረሰው ወደ ቀያቸው እየተመለሱ ባለበት እንደሆነ ለማወቅ ተችሏል። በጣም ተመቷል አይደል? በእኛ ቀበሌ በጣም 2 ጊዜ 3 ጊዜ አይደል የመጣው። መንግስት እርዳታ ይሰጣል እያሉ ነበሩ። ከዛ በኋላ ትምህርት ልጆቻቸው ትምህርት ያስመዝግበው ምናምን እንደነበሩ መንግስትም አላይም ምናምን ሲል በቃ ሄዱና ወደ ሀገራቸው እየተመለሱ ደግሞ አጠቃላይ ህዝብ እንደሞላ ነው የወደቀው። በአደጋው 20 ሰዎች ሲሞቱ በ62 ሰዎች ላይ ደግሞ ከባድና ቀላል ጉዳት ደርሷል ሲሉ የዋግ ኽምራ ብሔረሰብ አስተዳደር ዞን ፖሊስ መምሪያ የመንገድ ትራፊክ ዋና ክፍል ኃላፊ የሆኑት ምክትል ኮማንደር መላኩ አሻግሬ ገልጸዋል። አካባቢው ከዳና ወረዳ ወደ እብናት ስትሄድ ነጋሲ የሚባል አካባቢ ላይ ነው የተፈጠረው። ያን አካባቢ ላይ ከ60 ምናምን ኩንታል በላይና ወደ 80 ምናምን ሰው ነው የጫነው። ከዛ መካከል ያው ጉዳት ሲደርስ በዕለቱ ወደ 18 ሰዎች ሞት ተከስቶ ነበር። በሆስፒታል ሕክምና እየተደረገላቸው ከቆዩ በኋላ 2 ሰዎች አርፈዋል። ለጥቅሉ ወደ 20 ሰዎች የህይወት አደጋ ደርሶባቸዋል። ወደ 60 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል ማለት ነው። አደጋው በደረሰበት አካባቢ የህዝብ ማመላለሻ ተሽከርካሪዎች ባለው የጸጥታ ችግር ምክንያት በመደበኛነት ስለማይጓዙ በአብዛኛው ጉዞ የሚደረገው በጭነት መኪኖች መሆኑን ያነሱት ምክትል ኮማንደር መላኩ አሻግሬ አሽከርካሪዎች በዕቃ ጫኞች ላይ ሰዎች ማጓጓዝ እንደሌለባቸው አሳስበዋል ሲል ኢሳያስ ገላው ከደሴ ዘግቧል። በሌላ ዜና በደቡብ አፍሪካ ጆሃንስበርግ ከተማ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ማህበረሰብ አባላትና የሀገሪቱ ፖሊስ አስታወቀም። ኢትዮጵያውያኑ ትላንት የተገደሉት በአንድ ምግብ ቤት ውስጥ በመመገብ ላይ እንዳሉ ነው። ጥቃቱ የተፈጸመው መጤጠል አራማጆች ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው ተብሏል። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርስ ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬያቸውን ገልጸዋል ሲል የሐዋሳው ወኪላችን ሸዋንግዛው ወጋየሁ ዘግቧል። ባህሬን አስፈላጊ ተቋሞቿን ፎቶ በማንሳት ለኢራን አስተላልፏል ያለቻቸውን 5 ሰዎች የዕድሜ ይፍታህ እስር ውሳኔ አስተላለፈች።
የባህሬን አቃቤ ሕግ እንዳለው ፍርደኞቹ በሽብርና ግጭት በመቀስቀስ ተከሰው ጉዳያቸው በሀገሪቱ ከፍተኛ የወንጀል ችሎት ሲታይ ከቆየ በኋላ ነው ዛሬ ውሳኔው የተላለፈው። ፍርደኞቹ 2 አፍጋኒስታናውያንና 3 የባህሬን ዜግነት ያላቸው ናቸው። የክስ መዝገባቸው እንዳመለከተው አስፈላጊ የተባሉ የሀገሪቱን ተቋማትን ፎቶ በማንሳት ለኢራን አሳልፈው ሰጥቷል። ወንጀሉም በሀገሪቱ የወንጀለኛ መቅጫ ሕግ ከባድ ወንጀል ተብሎ እንደሚፈረጅ ዜናው አክሏል። ባህሬን የዛሬ ሳምንት ሰኞም የኢራንን ጠባጫሪነት ድርጊት ደግፋቸዋል ያለቻቸውን 69 የባህሬን ዜግነት የወስደው በአገሪቱ ሲኖሩ የነበሩ የውጭ ዜጎች ዜግነታቸው መግፈፏን ይታወሳል ሲል የዘገበው አዣንስ ፍራንስ ፕሬስ ነው። ይህ ዶይቸ ቬለ ነው። አሜሪካ ኢራን ያቀረበችውን የመደራደሪያ ሐሳብ እያጤነችው መሆኗን አስታወቀች። ኢራን በፓኪስታን በኩል በጽሑፍ ያቀረበችው የመደራደሪያ ነጥቦች የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከደህንነት አማካሪያቸው ጋር በትላንትናው ዕለት መወያየታቸውን ታውቋል። ኢራን በፓኪስታን በኩል ያቀረበችው የመደራደሪያ ሐሳብ የሆርሙዝ ሰርጥ እንዲከፈት ከተፈለገ አሜሪካ ከኢራን ወደቦች የሚወጡና የሚገቡ መርከቦች ማገዷን እንድታቆም፣ ጦርነቱ በዘላቂነት እንዲቆምና የደህንነት ዋስትና እንዲሰጣት፣ የኒውክሌር ማበልጸግ ጉዳይ ደግሞ ወደፊት እንዲታይ የሚጠይቅ ነው ተብሏል። የዋይት ሃውስ ቃል አቀባይ ካሮሊና ሌቪት ትላንት በሰጡት መግለጫ በኢራን አዲስ የመደራደሪያ ሐሳብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከደህንነት አማካሪያቸው ጋር መወያየታቸውን ተናግረዋል። ስለ ኢራን የመደራደሪያ ነጥቦች በፎክስ ኒውስ የተጠየቁት የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ያቀርቡልናል ብለን ካሰብነው የተሻለ ነው ብለዋል። ይሁንና የሚደረጉ ማንኛውም ስምምነቶች የኒውክሌር የጦር መሳሪያ ባለቤት እንዳይሆኑ የሚከለክላቸው መሆን አለበት ሲሉም አክለዋል። በሌላ ዜና የኢራን የመከላከያ ሚኒስቴር ቃል አቀባይ ራዛ ታይላኒክ ዛሬ ለኢራን መገናኛ ብዙሃን በሰጡት መግለጫ ከአሁን በኋላ ዩናይትድ ስቴትስ ፖሊሲዎቿን በሌሎች ሀገሮች የምትጭንበት ሁኔታ አይኖሩም ሲሉ ተደምጧል። ራዛ አክለውም ዋሽንግተን ህገወጥና ምክንያታዊ ያልሆኑ ጥያቄዎችን መተው አለባት ሲሉም አክለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው የግል ማህበራዊ መገናኛ ዘዴያቸው ኢራን ሀገረ መንግስቷ እየፈረሰ መሆኑን ገልጻ የሆርሙዝ የባህር ወሽመጥ በተቻለ ፍጥነት እንድንከፍትላት ትፈልጋለች ሲሉ ጽፏል። ይሁንና ትራምፕ ኢራን አለችኝ ብለው የለጠፉት ጽሑፍ ከኢራን ጋር እንዴት ተገናኝተው ይህን እንዳለቻቸው ግልጽ አይደለም ሲል ሮይተርስ ጥያቄ አጭሯል። በዚህ ትራምፕ በለጠፉት ጽሑፍ ዋይት ሃውስ ምላሽ ለመስጠት ፈቃደኛ ለመሆኑንም የዜና ወኪሉ አክሏል። ይህ በእንዲህ እንዳለ ኳታር በባህረ ሰላጤው ዳግም ጦርነት ሊቀሰቀስ እንደሚችል አስጠንቅቃለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ ዛሬ በሰጡት መግለጫ በቀጠናው ዳግም ግጭት እንዲቀሰቀስ አንፈልግም ሲሉም አክለዋል። በኢንዶኔዥያ በጃካርታ አቅራቢያ ሌሊቱን ለዛሬ አጥቢያ በደረሰ የባቡር አደጋ የሞቱ ሰዎች ቁጥር 14 መድረሱን የሀገሪቱ ባለሥልጣናት አስታወቁም። የሀገሪቱ ፕሬዚዳንት የአደጋው መንስኤ እንዲጣራ ትዕዛዝ አስተላልፈዋል። የኢንዶኔዥያ የአደጋ ጊዜ ባለሥልጣን ቀደም ሲል የሞቱ ሰዎች ቁጥር 7 እንደሆኑ ገልጾ የነበረ ሲሆን አሁን ግን 14 መድረሱን ነው ያስታወቀው። በአደጋው 85 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውንም አክሏል። የኢንዶኔዥያ ፕሬዚዳንት ፕራምባዎ ባፒንቶ በአደጋው ጉዳት ደርሶባቸው በሆስፒታል የሚገኙትን ዛሬ ከጎበኙ በኋላ የአደጋው መንስኤ በአስቸኳይ እንዲጣራ ማዘዛቸውን ዜናው አክሏል። ጀርመን 25 የአፍጋኒስታን ዜጎች በአስገዳጅ ወደ ሀገራቸው እንዲመለሱ ማድረጓን አስታወቀች። በልዩ በረራ ወደ ሀገራቸው እንዲመለሱ የተደረጉ አፍጋኒስታናውያን የተለያዩ የወንጀል ድርጊት ላይ የተሳተፉ ናቸው ተብሏል። የጀርመን የሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት መግለጫ የተባረሩ አፍጋኒስታናውያን ያሳፈረቻቸው አውሮፕላን ከጀርመኗ የላይፕዚግ ከተማ ትላንት ማታ ተነስታ ዛሬ ጠዋት በአፍጋኒስታን ዋና ከተማ ካቡል ደርሳለች። አፍጋኒስታናውያኑ በአደንዛዥ እጽ ዝውውር፣ በአሳዛኝ ሁኔታ በሰዎች ላይ ጉዳት ማድረስና አስገድዶ መድፈር የመሳሰሉ የወንጀል ድርጊቶች የተሳተፉ እንደሆኑም በቃል አቀባዩ በኩል ተገልጸዋል። በሌላ ዜና የጀርመን የደህንነት ባለስልጣናት የኢራን ደጋፊ በሆነው ቡድን በአውሮፓ ተጨማሪ ጥቃቶች ሊፈጸሙ እንደሚችሉ አስጠንቅቀዋል። ጥቃቱ ከዚህ በፊት ከነበረው የበለጠ አደገኛ ይሆናል ብለው እንደሚያምኑም ባለስልጣናቱ አክለዋል።
ቡድኑ ከዚህ ቀደም ብዙ የማይታወቅ ሲሆን ሐራካት አሻብ አልያሚን አልኢስላሚያ ተብሎ የሚጠራ ነው ብለዋል። ይህ ቡድን እንደ ጎርጎሮሳውያን አቆጣጠር ከመጋቢት 9 2026 ጀምሮ በአውሮፓ በሚገኙ የእስራኤልና የአሜሪካ ተቋማት ላይ በርካታ ጥቃቶችን አድርሷል ነው የተባለው። ቡድኑ እስካሁን በአብዛኛው የእሳት ቃጠሎ ጥቃቶችን ሲፈጽም እንደነበረና ጥቃቱም ከዚህ በፊት ከነበረው የበለጠ አደገኛ ይሆናል ብለው እንደሚያምኑ ባለስልጣናቱ ተናግረዋል ሲል የጀርመን ዜና አገልግሎት ዘግቧል። ዩክሬን ዛሬ በአዋሳኝ የሩሲያ ድንበር ከተማ ቤልግሬድ በፈጸመችው በተባለ የድሮን ጥቃት 3 ሰላማዊ ሰዎች ሲሞቱ በደቡባዊ የሩሲያ ግዛት የሚገኘው የሩሲያ የነዳጅ ማጣሪያ ላይም ከፍተኛ ጉዳት አድርሳለች። ሩሲያ በበኩሏ በማዕከላዊ የዩክሬን ግዛት ፈጸመችው በተባለ ተመሳሳይ ጥቃት አንድ ሰው ተገድሏል። የቤልግሬድ አስተዳዳሪ በቴሌግራም ገጻቸው የጻፉትን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ዩክሬን በማዕከላዊ የሩሲያ ግዛት የሚገኘውን የቱፓስ የነዳጅ ማጣሪያ ላይ ፈጸመችው በተባለ ጥቃት ከፍተኛ ቃጠሎና ጭስ አስከትሏል። ጭሱ በሚያወጣው ኬሚካላዊ ውህድ ነዋሪዎች እንዳይጎዱ ከቤታቸው እንዳይወጡና ቤታቸው ዘግተው እንዲቀመጡ መደረጉንም ለማወቅ ተችሏል። በጥቃቱ ሌሎች 3 ሰዎች ቆስለዋል ነው የተባለው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአደጋ ጊዜ መስሪያ ቤት ኃላፊውን ወደ አካባቢው ተጉዘው እሳት የማጥፋት ስራውን እንዲያስተባብሩ ማዘዛቸውንም የሩሲያ መገናኛ ብዙሃን ዘግበዋል። ሩሲያ በበኩሏ ክሪክ በተባለች የዩክሬን ከተማ ፈጸመችው በተባለ ጥቃት አንድ ሰው ሞቶ 5 መቆሰላቸውን ዜናው አክለዋል። ይህ በእንዲህ እንዳለ የሩሲያ ጦር በምስራቃዊ የዩክሬን ግዛት የምትገኘውን አሊምቪካ የተባለች መንደር መቆጣጠሩን አስታውቋል። ስለ መንደሯ መያዝ ከዩክሬን የተሰጠ ማስተባበያም ሆነ ማረጋገጫ የለም።